ዛሬው ስራችን ቀልድ አይደለም። እሺ ሄደህ ያለውን ነገር አሳውቀው። ምን ከሱ እንደምንፈልግ በእርግጥ ንገረው። ሄደህ አሳውቀው፣ ካልሆነ ንገረኝ። እሺ እንደምታየው የዛሬው ስራ እያንዳንዱ ቀልድ አይደለም፣ ዋጋ ያስከፍላል። ዞር በል እናትህ፣ ዞር በል። ከዛ የመጡት በእናትህ እኛ በሰላም መኖር አንችልም። ዞር በል እናትህ፣ ከዚህ ጋር ዞር በል። ደዘለ ተከፈለ። በእናትህ እንዳትሰክር። ኧረ ዞር በሉ እናንተ፣ በእናትህ አንተ ዞር በል በእናትህ። አመዳም ሲያስጠላ እናትህ ታፈላልኛለች። ምን ልታዘዝ ጋሽ? ጥብስ አድርግልኝ። ጥብስ ባልጭ ይሁን ወይስ በበርበሬ? ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው ደቀቅ ያለ ይሁንልህ? እንደ ስጋው ይከተፍ። እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ለጉንፋን ምናምን ይሁን ለጤና ምናምን አሪፍ ነው። ነጭ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቁንዶ በርበሬ ይኑሩ። አንዳንድ ሰው አይወድም፣ ግን በቃ ዝም ብዬ ላድርግልህ። አንተ ይኑረው። ቁንዶ በርበሬ ይኑረው። እሺ ቲማቲሙ ሊወጣ ሲል ቆረጥ ተደርጎ ይደረግ ወይስ አብሮ ይብሰል? ዞጋ ደስ እንዳለ። እሺ ደስ እንዳለኝ ይሁን። ጥብሱ መረቅ ይኑረው ወይስ ደረቅ ይበል? አይ መረቅ ይኑረው። እሺ መረቅ ያለው ቲንክ ጋሽ የሺ አንድ ጥብስ የሺ ቁንዶ በርበሬ ይኑረው። ቲማቲም ምናምን ነጭ ሽንኩርትም ይኑረው። ደቀቅ ይበል። ሰራ የሚወለወል ካለ ወሎዬ ሰርቼ ልብላ። ምግብ ትናንት 6 ሰዓት የበለው ምንም አርማታ የለ፣ ጉልበት ስራ የለ፣ ምንም ስራ የለም። ካለ ወሎዬ ሰርቼ ልብላ። ምግብ ስንት ሰዓት የበለው? ትናንት 6 ሰዓት ምሳ በለው አደርኩ እና ምንም በቃ ስራ የሚባል ልስራና ልብላ። ምግብ ለመብላት ነው የምጠይቀው? አዎ ልሰራለሁ፣ ልወልውልልህ፣ ከዛ ሰርቼ ትሰጠኛለህ ምግብ። ላስት ግባና ግባ። ከሬ ደቡብ ጎንደር ነው፣ ወደዚያ ለርብል በምን ትራንስፖርት ሊሄድ እና እዚህ እንዳልሆን ደላላ ቤትም ስጠይቅ ተያዥ እያሉ እምቢ አሉ። በቃ ምንም አማራጭ የለም። በቃ አሁን ስራ ባሰራ ትሰራለህ ነው? አዎ በቃ ነው። እውነት የቁፋሮ የጉልበት ስራ ማንኛውንም ማለት ነው። ጎበዝ ነህ። የኔ አባት ወጣት እንደዚህ ሲሆን በቃ እንዴት ይበላል። አሁን አንተ የጠየቀው ገንዘብ አይደለም ለስራ ነው። ሰርቼ እንጂ ነው። መልክተኛው እባላለሁ። ማነው ስም አንተ? አበበ። ስለዚህ እሺ በቃ አንድ ቦታ ይዤ እሄዳለሁ። ችግር የለውም የትም ብትሄድ። አረ እሺ ይሄ ነገር ከተወንጀ ምንድን ነው? እንደዚህ ነው በቃ እግዚአብሔር በቃ ደረቦ ጨምሮ ይስጥ። አሜን። የኔ አባት ግን አልበላህም። ደስታው ራሱ ያስፈልጋል። እኔ መልክተኛው ነው ስሜ። ሰዎች ናቸው ይሄን አድርግ እያሉ የሚልኩ። ያዝ ትድክ 10,000 ብር ናት። በጣም እግዚአብሔር ይስጥ። የመዳን ሰው መርቆ ሳይሆን በቃ እግዚአብሔር ጨምሮ ይስጥ። እንደዚህ አሜን። አገር ትራንስፖርት ምን ያህል ይሆናል? ይበቃል? እውነት እና በጣም ሽንም ጨምር። አረት ያዝ ይበቃኛል የሚባል ነገር ቸግሮህ እንዴ? አንተ እኮ ደግሞ እንደ ሰው ይኸውልህ ገንዘብ አይደለም የጠየቅከው፣ ገባህ? ስራ በልሰርቼ ልብላ እባክህ አጽድቼ ነው ያልክ እና ይገባሃል። እሺ የኔ አባት የኔ አባት ወዳለሁ። እሺ እንግዲህ እግዚአብሔር ካንተ ጋር ይሁን።
ይሄ ቲክቶከር አይደለም እንዴ? እንዴት ቲክቶከራችን? ኧረ ሰላም ቤና። አይ ማኔ እንዴት ነሽ? እንዴት ነው የኔ አባት? በጣም ነው ማደንቅሽ በነገራችን ላይ። ቴንክ ዩ ማኔ ቴንክ ዩ። ወዴት ነው ታዲያ እንዴ? ምሳ አልበላሁም እኮ በያ። አይ ማኔ በቃ መልካም ምሳሽ። የኔ አባት በወጣ ይተካ እንዴ በያ። ዛሬም ያዘበኝ ነው እንዴ ሰውዬ? በያ ይኸውልሽ ትናንትና ቀልብ እንደሌለኝ ታውቂያለሽ አይደል? ውሃ ሳልጠይቅሽ ውሃ። ኧረ ማንዬ ደሞዝ አደረግሽው እኮ ምን እሺ? ኧረ ፎሎወር ነን እኛስ ማን አለን? ኧረ ምን ዕዳ ነገርኩት ሰው እንደ የጀር ነበር ያልኩሽ። ዛሬ አንድ ነገር ይጠይቀኝ ብቻ ማለት ነው። አልሰማም ባልሰማ ዝም ብለላ በያ ኧረ በያ እናት ወር ብትገባ ተመልጠኝምሽ ጥናለው። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ ምንጭር ያናሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀተ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። ለምን ግን ፍራንክ ቤት ላይ የተጫወተ ገንዘቦችን አትሰራም? እሱ ደግሞ ምንድነው ሬጂስተር ስታረግ የ50 ብር ቦነስ ይሰጣል። እንዲሁም ደግሞ ካሽባክ ቦነስ አለው፣ ካሽአውት ቦነስ አለው። ፍራንክ ቤትን ደግሞ ከሌሎች ቤቶች ለየት የሚያደርገው ኢንቫይት ሰው ስታደርግ ኢንቫይት ያደረግከው ሰው ዲፖዚት ሲያደርግ ለአንተ 20 ብር ቦነስ እና ለሰውየው ደግሞ የ50 ብር ቦነስ ይሰጣል። እንዴት ነው ግን የምናገኘው? የምታገኙትማ ሊንኩን ከስር ላይና በየው ላይ አስቀምጬላችኋለሁ። ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ? አይታየም። እነዚህ ግን ስታርገው ማለት ነው። አምንሻለሁ። ማመን አይማላማም ነኝም እንጂ ላንቺው ደህንነት ነው። አሁን ከዚህ በኋላ እንዳትከታተለኝ በቃ ደርሼ እመጣለሁ። በእናትህ ተወኝ። ምን ያከታተለኛል? እኔና አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው። ለሁላችሁም ብራችሁ ይሰጣችኋል። አንድ ሰው እንዳይጠጋት። እዛ ጋር ያለው ሰው ሊያወራት ይሆን እንዴ? ቀስ ብለን እንለዋ። ግንብ ጥብስ። እሺ ማይ አንተ ነው ባለቀው። ወይ ስልክ ነው እንዴ? አይ ለቆ እኮ ይሄ ያሟል እንዴ? ይሄ ቆንጆ ልጅ ማለት ነው። አሙዬ ቆንጆ እንዴት ነው የምታምሪው? በእናትሽ አንቺ የመጨረሻ እንኪ ስልኬን ያዥና ደውይልኝ እንዴ። ከወንድ ጋር አይደል እንዴ? ምን ጣጣ አለው ታዲያ? ከዚህ ቆርቋዛ ዳህን ያርሻልሽም እንዴ? ምንድን ነው የምትይው? ወይኔ ቅሌት አንተ ነያዥ 20 ሚሊዮን ብር አንቺን ነው የሚጠብቀው። እናቴ እዚህ አንተ ራሱ ኪስን ሳሞራ ሴት ላይ ተጠራል። ምን ነው በቃ ደውይልኝ። ሰው በገንዘብ አይገዛም። እሺ ሲያስጠላ 20 ሚሊዮን ብር አንቺ ስልኬን ጣልሽ። ኧረ አረደ አልተጣል። እሷን ቢበተለ ራሱ እህቷ በጣም ቆንጆ ነች። እህቷ ራሱን ቢበተለ እናቷ እንዴት ቆንጆ መሰሉ። ገና ልጃገረድ ናቸው። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደ ግራ አንድ ሽንዳት ከሲኖው ጋር ነው ማካጭ ለምን እንዳትጠቅ